እንደ አውሮፓውያን አቆጣጠር በ1912 ዓመተ ምህረት ፈጣሪ እንኳን ሊያሰምጣት አይችልም ተብሎ የተነገረላት ግዙፏና እጅግ የቅንጦት መርከብ ታይታኒክ በመጀመሪያው ጉዞዋ በሰሜን አትላንቲክ ውቅያኖስ ውስጥ ሰመጠች። በዛች አስፈሪ ምሽት ከ1500 በላይ ንጹሃን ዜጎች ሕይወታቸውን አጡ። ነገር ግን ታይታኒክ እውነት በበረዶ ግግር ምክንያት ብቻ ነው የሰጠመችው ወይስ ከጀርባው የተደበቀ የዓለም ታሪክ የቀየረ ሌላ ትልቅ ሴራና ሚስጥር አለ? ዛሬ ያልተሰሙትን ድብቅ የታይታኒክ ሚስጥሮች አብረን እንመረምራለን። ኤፕሪል 10 1912 ዓመተ ምህረት ታይታኒክ ከእንግሊዝ ሳውዛምፕተን ወደ ኒውዮርክ ለመጓዝ ጉዞዋን ጀመረች። መርከቧ የራሷ የሆነ ቅንጦት መዋኛ ገንዳዎች፣ የቲያትር አዳራሾች እና የከበሩ ምግቦች ቤቶች ነበሯት። በጊዜው የነበሩ የዓለማችን እጅግ ሀብታም ሰዎች እና ቢሊዮነሮች ተሳፍረውባት ነበር። መርከቧ የተሰራችበት ቴክኖሎጂ በጣም ዘመናዊ በመሆኑ የውሃ መከላከያ ክፍሎቿ መርከቧ በጭራሽ እንድትሰጥም ያደርጋታል ተብሎ ይታመን ነበር። ነገር ግን ይሄ ከመጠን ያለፈ እምነት እና ትዕቢት ለትልቅ አደጋ መንገድ እየጠረገ እንደነበር ማንም አልጠረጠረም። ኤፕሪል 14 እኩለ ሌሊት ገደማ አደጋው ከመከሰቱ በፊት የታይታኒክ አዛዦች ከሌሎች መርከቦች ስለ በረዶ ግግሮች ተደጋጋሚ ማስጠንቀቂያ ደርሷቸው ነበር። ነገር ግን የኢአይፒ ተሳፋሪዎች ለማስደሰት ሲሉ የመርከቧ ፍጥነት አልቀነሱም። አንደኛው ድብቅ ሚስጥር የተቆለፈበት መነጽር ነው። በዚያ ጨለማ ምሽት በበረዶ ከሩቅ የሚከታተሉ የመርከቧ ሰራተኞች አራቁተው የሚያዩበት መነጽር አልነበራቸውም። ምክንያቱም የመነጽሩ ሳጥን ቁልፍ ያለው ሰራተኛ ከጉዞ በፊት በስህተት ከመሳፈር ውጭ ቀርቶ ነበር። ሁለተኛው ሚስጥር ደግሞ የእሳት አደጋ ነው። ከቅርብ ጊዜ ወዲህ የተደረጉ ጥናቶች እንደሚያሳዩት ታይታኒክ ጉዞ ከመጀመሯ በፊት ከስር በከሰል ክፍሏ ላይ እሳት ተነስቶ ነበር። ይህ እሳት ለቀናት ሳይጠፋ በመቆየቱ የመርከቧ የብረት አካል ከውስጥ አዳክሞት እንደነበር ይነገራል። ከሌሊቱ 11 ሰዓት ከ40 ላይ የመርከቧ ሰራተኞች የበረዶ ግግሩን በድንገት ተመለከቱ። መርከቧን ለማዞር ቢሞክሩም ፍጥነቷ ከፍተኛ በመሆኑ በረዶ ጎኗን ሰንጥቆት አለፈ። ውሃ ወደ መርከቡ በፍጥነት መግባት ጀመረ። ትልቁ አደጋ ግን የተከሰተው እዚህ ጋር ነው። መርከቧ ለ2200 ተሳፋሪዎች የሚሆን የነፍስ አድን ጀልባ ይዛ አልወጣችም። የነበሩት ጀልባዎች ለ1178 ብቻ የሚበቁ ነበሩ። ከሌሊቱ 2 ሰዓት ከ20 ላይ ታይታኒክ ለሁለት ተሰብራ ወደ አትላንቲክ ውቅያኖስ ጥልቅ ገባች። ከበረዶ የሙቀት መጠን በታች በሆነ ውሃ ውስጥ የወደቁት 1500 ሰዎች በጥቂት ደቂቃዎች ውስጥ ሕይወታቸውን አጡ። የታይታኒክ አደጋ የሰው ልጅ ትዕቢት፣ ቸልተኝነት እና የፍጥነት ፍላጎት ያስከተለው ትልቅ የታሪክ ጠባሳ ነው። ዛሬም ድረስ በውቅያኖስ ስር 3800 ሜትር ጥልቀት ላይ የምትገኘው ታይታኒክ ለሰው ልጅ ትልቅ ትምህርት ሆናለች። እናንተስ ስለ ታይታኒክ መስመጥ ምን ታስባላችሁ? እውነተኛ አደጋው በስህተት የሆነ ይመስላችኋል ወይ የታቀደ ሴራ? አስተያየታችሁን በኮሜንት ጻፉልኝ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ታሪክ እስክንገናኝ ሰላም ሁኑ።